ሰላም ጤና ይስጥልኝ ክቡራትና ክቡራን፣ ጠበቃ ጌታሁን ያልቅበት ነኝ። እንግዲህ በትላንትናው ዕለት በኢትዮጵያ በአሰሪና ሰራተኛ መካከል ባለው ግንኙነት ላይ በጣም ትልቅ ለውጥ የሚፈጥር አዲስ ውሳኔ በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በባለሰባት ዳኛ ችሎት ላይ ውሳኔ ተላልፏል። በእርግጥ ውሳኔው የተላለፈው መጋቢት 28 ቀን 2018 ዓ.ም ነው። ያው በትላንትናው ዕለት ነው በጠቅላይ ፍርድ ቤት ማህበራዊ ገጾች አማካኝነት ለህዝብ ይፋ የሆነውና በተለይም ትልቅ መነጋገሪያ ነበረ። ከተለመደውም በላይ ደግሞ በብዙ ሚዲያዎች ዜናው ወጥቶ ያው ብዙ ሰዎች ጋር ዜናው ደርሷል ብዬ አስባለሁ። እንግዲህ እንደ አንድ ህግ ባለሙያ በዚህ ውሳኔ ዙሪያ ላይ ምን ማወቅ አለባችሁና ልታደርጉት የሚገባው ጥንቃቄ ከአሰሪው ከሰራተኛው ግን ምን መሆን ይኖርበታል የሚለውን ምናልባት በአጭሩ ባነሳላችሁ ብዬ እንግዲህ ዛሬ መጣሁት ማለት ነው። እንግዲህ የውሳኔው በአጭሩ ምንድነው? አንድ ሰራተኛ ለተከታታይ 5 ቀናት ከዛ በላይ ለሆነ ጊዜ ከስራ ከቀረ አሰሪ ያለ ምንም ማስጠንቀቂያ ሰራተኛውን ከስራ የማሰናበት መብት በዚህ በሰበር ሰሚ ችሎቱ አማካኝነት ተሰጥቶታል ማለት ነው። እንግዲህ ለሰበር ሰሚ ችሎቱ ለዚህ ውሳኔ መሰረት ያደረገው እንግዲህ የ1156/2011 የሆነውን የኢትዮጵያ አሰሪና ሰራተኛ ህግን ማለት ነው አንቀጽ 27 አንድ ለን ያው ትርጓሜ በመስጠት ነው። እንግዲህ የተተረጎመው አንቀጽ ቃል በቃል የሚለው እንግዲህ አንድ ሰራተኛ ማስጠንቀቂያ እየተሰጠው በ6 ወር ውስጥ ለ5 ቀናትና ከዛ በላይ ከስራ የቀረ እንደሆነ ያለ ማስጠንቀቂያ ከስራ ይሰናበታል በሚል ነው የተቀመጠው የአዋጁ ላይ ያለው አንቀጽ ማለት ነው። እንግዲህ ሰበር ሰሚ ችሎቱ ይህንን ሐሳብ እንግዲህ በመተርጎም በተለይም አዋጁ ከጸደቀበት ሐሳብ ጋር ተያይዞ ያለውን የህዝብ ተወካዮች ምክር ቤት ይህንን አዋጅ ሲያጸድቅ ምን ሐሳብ ይዞ ነው ያጸደቀው የሚለውን ጉዳይ ወስዶ ከዛ በመመርመር ነው እንግዲህ ይህንን ትርጓሜ ሰጥቻለሁ በማለት የውሳኔ ተወሰነውና እንግዲህ ይህንን በተመለከተ እንግዲህ ከዚህ በፊትም በተለያዩ ቪዲዮዎች እንዳልኳችሁ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሚሰጣቸው ውሳኔዎች በኢትዮጵያ ውስጥ በሚገኙ የትኛውም ፍርድ ቤቶች ላይ አስገዳጅ ህጎች ይሆናሉ ማለት ነው። ስለዚህም እንደ ህግ ስለሚቆጠርና ሁሉም የአሰሪና ሰራተኛ ግንኙነት ላይ ባለ ሰው ላይ በሙሉ እነዚህ ህጎች ተግባራዊ ስለሚሆኑ ይሄንን አውቆ ሁሉም ሰው ሊጠነቀቅ ይገባል ማለት ነው። ሰራተኞች በራሳቸው በኩል ከስራ በሚቀሩበት ጊዜ እያንዳንዱ በተለይም ህጋዊ የሆነ ምክንያት ሊኖራቸው ይገባል ከስራ በሚቀሩበት ጊዜ ማለት ነው። ይሄንን በደንብ መጠንቀቅ ይኖርባቸዋል። ምክንያቱም 5 ቀንን እንደዚሁ እንደ ምክንያታዊ ሰው ሆነን ስናስበው ብዙ ረጅም የሚባል ቀን አይደለም። 5 ቀን ከስራ መቅረት በተከታታይም ቢሆን አንዳንድ ችግሮች አጋጥሞ ከስራ መቅረት ይኖራልና እነዚህ በሚፈጠሩበት ጊዜ ተገቢውን ማስታወቂያ ለአሰሪ መስጠት፣ ተገቢውን ንግግር ማድረግ፣ ፍቃድ ለማግኘት ጥረት ማድረግና የመሳሰሉትን ግንኙነቶች ከአሰሪ ጋር በማድረግ እነዚህ ነገሮች ወደ ጉዳት ሳያመጡ በፊት ማለት ነው ወይንም ደግሞ ስንብትን ሳያስከትሉ በፊት ተገቢውን ጥንቃቄ ማድረግና ህጋዊ መንገዶችን ተከትሎ በዛ መሰረት ፍቃድ እየጠየቁ ከስራ መቅረትም ካስፈለገ ማለት ነው ፍቃድ እየጠየቁ እነዚህ መንገዶች መከተል ያስፈልጋል ማለት ነው። ምክንያቱም እነዚህ ካልሆኑ ለአሰሪ እንግዲህ እነዚህ መብቶች የማሰናበት መብቶች ያለምንም ማስጠንቀቂያ የማሰናበት መብት ስለተሰጠ ማለት ነው። እንግዲህ በአሰሪም በኩል ደግሞ ምንድነው መደረግ ያለበት ነገር ተገቢውን አንድን እያንዳንዱን ሰራተኛ በተመለከተ ተገቢውን መረጃ የመያዝ ፋይል አደራጅቶ በሰራተኞች ላይ ተገቢውን ክትትል ማድረግና እንግዲህ ስራቸውን በአግባቡ በማይሰሩ በዚህ መልኩ ከስራቸው ላይ እየቀሩ ስራን በሚያስተጓጉሉ የአሰሪና ሰራተኛ ግንኙነት መካከል ያለውን ከባቢያዊ ግንኙነት ማለት ነው የሚረብሹ ሰራተኞች በሚኖሩበት ጊዜ እንግዲህ ለአሰሪ ደግሞ እነዚህ መብቶች የተሰጡ ስለሆነ በህግ አማካኝነት ማለት ነው እነዚህ መብቶች ለመጠቀም እንደ አሰሪም ተገቢውን ህጋዊ ክትትል እየተደረገ ተገቢውን ማስረጃዎችን አብሮ በማደራጀት ሰራተኛ እንደዚህ አይነት ጥፋቶችን አጥፍቶ በሚገኝ ጊዜ ተገቢውን እርምጃ መውሰድ ያስፈልጋል ማለት ነው። ጠበቃ ጌታሁን ያልቅበት ነበርኩኝ። አመሰግናለሁ።